አመሰግናለሁ። እኔም አላበዛም እንደተባለው እርዳታው ለሙስና እንዳይጋለጥ በቢሮአቸው ክትትልና ድጋፍ ምን ያህል እየተደረገ ነው ጥያቄ ለመጠየቅ ሌላው ለምንድነው ባለፈው ቀይ መስቀል የሆነ ቦታ ላይ እርዳታ ወሰደላቸውና ህዝቡ ይደውላል ወደኛ ለምን በወስተ ኦሮሚያ ላይ በሉባቦር አካባቢ ዳርሚ ወረዳ ይባላል ቀይ መስቀል እርዳታ ወሰደላቸው በሸኔ ተፈናቀሉት ከዛ በኋላ ሰዎቹ ይሄ እርዳታ ለኛ እየደረሰ አይደለም ሌላው ተቀላቅለዋል ስለዚህ ይሄ ነገር ፈትሹ ነው የተባለው ስለዚህ በእናንተ በኩል እንዲያንት ክትትል አቢዩዝ እንዳደረግ እርዳታው መጀመሪያው ነው እርዳታ ማለት በሽታ መስጠት ነው ለህዝቡ ቢቻል ኢንዲፔንደንት ያደረግን ስለሆነ ያን መስጠቱ ደስታን የሚሰጥ ቢሆንም መቀበሉን በሽታ ቢሆንም ሰው ይቸገራል በችግሩ ጊዜ ደግሞ ሰው ከውስጥም ከውጪም ተደራጅቶ ያን ላይፍ ሴቭ ለማድረግ ለችግር እዛ ላይፍ ሴቭ ከማድረጋችን ውጪ ሌላ ነገር ብስተን እንደምታውቀው ኢትዮጵያ ውስጥ ለእርዳታ የመጣ ለላይፍ ሴቪንግ የመጣ ለጦርነት እየተጠቀመ ነው አንዱ ያ ህዝብ ላይፍ ሴቪንግ የመጣውን ለሌላ ነገር ራሱን ካፒታላይዝም ደግሞ ኢንቨስት በኢኮኖሚ ራሱን ያደራጀ ስለሆነ ጥንቃቄ እዚህ ላይ የተደረገ ያለው ነገር ካለ ሌላው የዲስትሪቢዩሽን ኦፍ ዘ መጋዘን ያላችሁ ተቀደም ፍታዊነቱ ለምሳሌ ወስት ኦሮሚያ ላይ ከወሰን ጅማ ሉባቦር ቡኖ በደሌ ወስት ኦሮሚያ ተቃላይ መጋዘን ያለ ይመስለኛል ቢኖር ለማወቅ አወርነሱን ላይኖርኝ ይችላል ስለዚህ ፍታዊነቱ መጋዘን ግንባታ ላይ ለምን ለምሳሌ ወስት ኦሮሚያ ከወሰዳችሁት የመሬት አቀማመጥ ጂኦግራፊው ራሱ ለፍሉዲንግ በቀላሉ ይጋለጣል ወጣ ገባ ስለሆነ ማለት ነው ስለዚህ ለአደጋ ጊዜ ስጋት ዝግጅነት ይሄኛው የዲስትሪቢዩሽን ላይ ቢታይ ሌላው አሁንም ወደ ዌስተርን ወደ ሳውዝ ወደ ምናም ያል ችግሮች አሉ እኛ ጋር ሚዲያ ላይ ታችሁ ሊሆን ይችላል ከአልጌ የሚባል ወረዳ ከጫዋቃ ማለት ቡኖ በደሌ እና ከዳርሙ ወረዳ ብዙ ሰዎች በሸኔ ምክንያት ተፈናቅለው ከተማ ውስጥ በጣም ስቃቸውን ያያዩ ነው እነኚህን ሰዎች ከኦሮሚያ ወይ ደግሞ ከክልሎች ጋር ሆነው ተቀናጅተው ላይፍ ሴቪንግ ላይ የተሰራ ነገር ካለ እዚህ ቢብራራ ሌላው ቀደም ስለ ፖሊሲ የእርዳታ ስጋት ኮሚሽን ፖሊሲ የተባለው ላይ የሄልዝ ኢንሹራንስ ፖሊሲ ልምድ እዛ አካባቢ ወሰድ ባለፈው ማንስቻለው ኮሚሽነሩ ባለበት ለምንድነው እኛ ኢትዮጵያውያን ከውጭ መጠበቅ የለብንም እርስ በራሳችን ማገዝን ባህላዊ ማድረግ አለብን ካልቸር ማድረግ አለብን ለምን ከኛ ቀጥሎ የሚመጣ ዜጋ መቼ ይመጣልኛል መቼ ይሰጣዋለሁ ፈረንጅ አይታችሁ ከሆነ ምንም ቢቸገር ብር ስጠኛ አይልም መስጠት ነው ለምን መስጠት ደስታን ይሰጣል መቀበል በሽታን ያመጣል ስለዚህ ምንድነው ኢንተርናል ፈንድሬዚንግ ስትራቴጂ እዛውስ ቢካተት ለምን እኔ አሁን ደግሞ ከደሞዜ 0.5 ቢቆረጥ በዛ ምክንያት እንደ ቡሳ ጎነፋ ኦሮሚያ ላይ የተጀመረው ማለት ነው ይሄን የቡሳ ጎነፋውን ስታይል ለኢትዮጵያ ማድረግ አይቻልም ወይ